ተነስቷል ሲላቸው ግን እንዴት ነው ልባቸው እሺ ያለው? ምንድነው የነካቸው? ምንድነው የለወጣቸው? በአካልም ቢያሉትን በንግግር እንደሰሙት እንዴት ልብን መለሱ? እንዴት በቃ ምን ይሻለናል? ደሙ በእኛና በልጆቻችን እንዳይሆን ምን እናድርግ? እንዴት አሉ? መንፈስ ቅዱስ ይባላል። የእግዚአብሔር መንፈስ ይባላል። ያ የክብር መንፈስ፣ የኃይል መንፈስ፣ ልብ ቀያሪ መንፈስ፣ ልብ ለዋጭ መንፈስ፣ ድንጋይ ልብ ሰባሪ መንፈስ፣ ስጋ ልብ የሚሰጥ መንፈስ፣ ልባችንን ጠራቢ መንፈስ፣ መንገዳችንን አስተካካይ መንፈስ፣ ለእግዚአብሔር የሚያበቃን መንፈስ፣ ለቤቱ የሚያረገን መንፈስ፣ ውብ ድንጋዮች የሚያረገን ከእሱ ጋር አብሮ እንድንሰራ የሚያረግ እሱ ነው የእግዚአብሔር መንፈስ። ምን እናድርጋሉ? አይገርምም?